ምኩራብ የሚለው የአይሁድ ንግግር ወይም ደግሞ የአይሁድ ቃል ሲሆን ጊዜያዊ የእግዚአብሔር መገልገያ ስፍራ ልንለው እንችላለን። እንግዲህ ከዚህ ሳምንት የምናስበው በምኩራብ ሳይሆን በቤተ መቅደስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያልተገባ ነገር አይሁድ ሲያደርጉ የነበረውን ነገር የገሰጸበትና ያስተማረበት ነው። ቤተ መቅደሱን ያጸዳበት ነው። እንዴ መሰረታዊና ዋነኛው ነገር በእናንተ ውስጥ እኔ እንጂ ልመለክ የሚገባው ሌላ ቁሳቁስ፣ ሌላ ምድራዊ የሆነ ነገርና ሌላ ኃጢአት የሆነ ግብር ለእናንተ ግብራችሁ መሆን እንደሌለበት እንድታውቁ እንደሆነ በእንደዚህ አይነት ሁኔታ ታስተምረናለች ማለት ነው። ቤተ ገንዘብ ለዋጮች የሚሸጡበት በግና ርግቦች። አሁን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ሰዎች፣ የሰብሖ ሚዲያ ተከታታዮች ወደደን ባፈቀረን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ድምፅ ሰላም እላችኋለሁ። እንደምን ዋላችሁ? አሜን። እግዚአብሔር አምላካችን ስሙ የተመሰገነ ይሁንልን። እናታችን የብርሃን ዓይናችን የጨለማ ምርኩዛችን ወላዲተ አምላክ ድንግል ማርያም ስለ እናትነቷ ስለ አማላጅነቷ ስሟ የተመሰገነ ይሁን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸው መጠን ስማቸው የተመሰገኑ ይሁኑልን። እንግዲህ እንደያዝነው የተከታታይ መርሃ ግብራችን የአብይ ጾም ከ8ቱ ሳምንታት እያንዳንዱ መጠሪያ ስም አላቸው። አሁን ያለንበት ሳምንት 3ኛ ሳምንት ምኩራብ ተብሎ ይጠራል። እንግዲህ ምኩራብ ማለት አይሁድ ተሰብስበው የነቢያትን ትንቢት የሚማሩበት፣ የካህናትን ስብከት የሚሰሙበትና ከጊዜያዊ የነፍስ ጉስቁልና ወይም ደግሞ የነፍስ ረሃብ የሚድኑበትና የሚመገቡበት ቃል እግዚአብሔር የሚሰሙበት ነው። እንግዲህ ምኩራብ የሚለው የአይሁድ ንግግር ወይም ደግሞ የአይሁድ ቃል ሲሆን ጊዜያዊ የእግዚአብሔር መገልገያ ስፍራ ልንለው እንችላለን። እንግዲህ ከምኩራብና ከቤተ መቅደስ የሚያመሳስላቸው ነገር ምንድነው የሚለውንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በምኩራብ ያደረጋቸው ነገሮች ምንድናቸው የሚሉትን በዚች በተሰጠችን አጭር ደቂቃ ለማየት እንሞክራለን። እግዚአብሔር በቸርነቱ ይርዳን። በመግቢያ እንደተጠቀስነው ምኩራብ ጊዜያዊ ወይም ደግሞ መስዋዕት የማይሰዋበት እግዚአብሔር ግን የሚነገርበት ቃሉ የሚሰማበት እንደሆነ አይተናል። ጌታችንም በምኩራብ ብዙ ትምህርቶችን አስተምሯል፣ ድውዮችን ፈውሷል፣ ሽባዎችንም ተርትሯል። እንዲሁም ኢሳይያስ በትንቢቱ የተናገረውን ቃል በእናንተ ወይም ደግሞ በፊታችሁ ተፈጸመ የመጽሐፉን ጠቅለል ከሰጡት በኋላ ተርትሮም አነበበ። ካነበበም በኋላ ይህ በፊታችሁ ተፈጸመ የሚለውን ቃል ካየን በምኩራብ ያደረጋቸው ናቸው። ስለዚህ በምኩራብ እጅግ በጣም ብዙ ነገሮችን አድርጓል። ነገር ግን ዛሬ የምናየው ወይም ደግሞ በዚህ ሳምንት የምናስበው በምኩራብ ሳይሆን በቤተ መቅደስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያልተገባ ነገር አይሁድ ሲያደርጉ የነበረውን ነገር የገሰጸበትና ያስተማረበት ነው። ቤተ መቅደሱን ያጸዳበት ነው። እንዲገለበት መደባቸው የቤቱ ጌታ አንተ ጎብኘው። እንዴት ነው ነገሩ? በዚህ በዮሐንስ ወንጌል ላይ ተጽፎ እንደምናነበው የዮሐንስ ወንጌሉ ወይም ደግሞ በዛን ዕለት የሚነበብልን ምዕራፍ 2 ቁጥር 12 እስከ 25 ነው። ወደ ቅፍርናሆም ሄደ፣ በኢየሩሳሌምም ከደቀ መዛሙርቱ ጋር ሆኖ ጥቂት ከኖረ በኋላ የአይሁድ ፋሲካ ቀርቦ እንደነበረ፣ የአይሁድ ፋሲካም ሲቀርብ እንደሚታወቀው መስዋዕት ያቀርባሉ። አንድ መስዋዕት የሚሰዋበት ኢየሩሳሌም ብቻ ነው ያለው። ያ ኢየሩሳሌም ላይ ያለው መስዋዕት የሚሰዋበት ምኩራብ ሳይሆን ምንድነው ብለን ነበረ? ቤተ መቅደስ ነበረ። ከምኩራብ ወይም ከፍ ያለ
እግዚአብሔር የሚነገርበት መስዋዕት የሚሰዋበት ብዙ አይሁድ ወይም ደግሞ ለእግዚአብሔር የተለዩ ሰዎች መጥተው ከእግዚአብሔር ጋር የሚታረቁበት ቦታ ነበር። ሊቀ ካህናቱም የሚኖረው እዛ ነበረ። ጥንተ ነገሩ እንዲህ ነው እንዴት ነው ብለን ደግሞ ካየን እስራኤላውያን ለሶስት ተከፍሎ እንደነበረ የመጨረሻው ወይም ደግሞ ክርስቶስ ሊወለድ አካባቢ የታሪክ ድርሳናት ይነግሩናል። ለሶስት ተከፍሎ ማለት ምንድነው? አስቀድሞ በሮብዓም እና በኢዮሮብዓም ሁለት ቦታ እንደተከፈሉ ከዛ መጨረሻ ላይ ደግሞ ከ700 ዓመት ከ800 ዓመት በኋላ ደግሞ ጌታ ሊወለድ ሲል ለሶስት እንደተከፈሉ ለሶስት ሰማሪያ፣ ኢየሩሳሌም ወይም ደግሞ ይሁዳና ወደ ላይ ወይም በስተ ፍልስጤም አካባቢ ወይም ወደ ሶሪያ ተጠግቶ ያለው ገሊላ እንደሚባልና ለሶስት በጣም ታላላቅ ቦታዎች እንደተከፈሉ ቢሆንም ግን እግዚአብሔርን አልረሱትም ነበርና መጥተው መስዋዕት የሚያቀርቡበት ቦታ ነበርና ረጅም ጉዞ ተጉዘው ሲመጡ የሚያደርጉት ነገር እስራኤላውያን እግዚአብሔር የማይወደው ነገር ነበረ። በዛ በቤተ መቅደስ ውስጥ እርግብ ይሸጣሉ፣ ለመስዋዕት የሚሆን የተለያዩ ነገሮችን ያደርጉ ነበር። ያንን ነገር ደግሞ ለእግዚአብሔር የማይሆንና ትክክል ያልሆነ ያላስተማረው ትምህርት እንደሆነ በቤተ መቅደስ ሊደረግ የሚገባቸው ነገር ሳይሆኑ ሊደረግ የማይገቡና እጅግ በጣም ጸያፍ የሆኑ ነገሮች ሲደረጉ አየ። እርሱም በትንቢቱ እንደተነገረው በዳዊት መዝሙር ላይ የቤቴ ቅናት በላኝ እንዳለው ቤቱን እነዚህ በቤተ መቅደስ ያልተፈቀደውን ነገር የሚያደርጉ ሰዎችን ያጸዳበት ቤተ መቅደሱን ከእንደዚህ አይነት እኩይ ተግባራቸው የሚመለሱበትን ሁኔታ እንዲሆን ብዙ ነገሮችን እንዲያስተካክሉና ከቤተ መቅደስ እንዲወጡ ያደረገበት ነው እና ይህንን በማሰብ ቅድስት ቤተክርስቲያናችን ምንድነው መሰረታዊ ትምህርቷ ወይም ደግሞ ምንድነው በዚህ በምኩራብ በዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገው ነገር ምንድነው ለማስተማር ቅዱስ ያሬድ ይህንን ነገር ስያሜ ሰጠው ብለን ካሰብን ትልቁ እኛ የእግዚአብሔር ቤተ መቅደስ የሆንን ሰዎች ይህ እኩይ ስጋዊ የሆኑ ተግባራቶችን ማንፈጽምባት መሆን እንዳለበትና ራሳችን ከቀማኛነት ወይም ደግሞ ሌላውን ክርስቲያን ከመግደል ወይም ደግሞ ሌሎችን እኩይ ተግባራቶችን ከማድረግ እንድንጠበቅበት በእንደዚህ አይነት ሁኔታ ሰርታለን ታስተምረናለች ማለት መሰረታዊው ትምህርቱ ያ ነው። ስለ ምኩራብ ወይም ደግሞ ስለ ቤተ መቅደስ ለማስተማር ሳይሆን መሰረታዊና ዋነኛው ነገር በእናንተ ውስጥ እኔ እንጂ ልመለክ የሚገባው ሌላ ቁሳቁስ ሌላ ምድራዊ የሆነ ነገርና ሌላ ኃጢአት የሆነ ግብር ለእናንተ ግብራችሁ መሆን እንደሌለበት እንድታውቁ እንደሆነ በእንደዚህ አይነት ሁኔታ ታስተምረናለች ማለት ነው። አሁን ካየን አብዛኛውን ጊዜ በቤተክርስቲያን የሚደረጉ ነገሮችን ምናልባት እግዚአብሔር አምላክ ለምን ጅራፍ አበጅቶ መጥቶ እንደዚህ ለምን አላጸዳም? ወይም ደግሞ በሱ በክርስቶስ የተወከሉ ካህናት በክርስቶስ የተወከሉ ሌሎች የሚመለከታቸው አካላት እንደዚህ እኩይ ተግባር ሲደረግ ለምን ጅራፍ አበጅተው እንደዚህ አይነት ነገሮችን ማድረግ የለባቸውም እንዴ ብለው ብዙ ሰዎች የሚጠይቁ ሰዎች አሉ። ነገር ግን ሁላችንም እንደሚታወቀው ኃጢአትን ሰርተናል ሁላችንም። ምክንያቱም ቤተ መቅደስ ማንነታችን፣ ቤተ መቅደስ ሰውነታችን፣ ቤተ መቅደስ ልባችን፣ ቤተ መቅደስ ነፍሳችን የምትፈልገውን ሳይሆን የማትፈልገውን ነገር በማድረግ እጅግ በጣም እግዚአብሔርን አሳዝነው ነው። ስለዚህ ምን ልላችሁ ፈልጌ ነው ሁላችንም ጅራፍ አበጅተን ራሳችንን ልናጸዳ ያስፈልጋል። ራሳችንን ልናስተካክል ያስፈልጋል። ቤተክርስቲያን ያ ነው በቃ ሁላችንንም ቀድሳን፣ ሁላችንንም አጽድቃን፣ ሁላችንንም የመንግስቱ ዜጎች አድርጋን፣ ሁላችንንም የእግዚአብሔር ልጆች አድርጋን ወደ መንግስቱ ማቅረብ ስለሆነ ተልእኳ መጨረሻው ያ ነውና ሁላችንም ይህንን ነገር ልንገነዘብ ያስፈልጋል። እዚህ ሌላው ጋር ከመጠቆሙና አሁን ይሄ ጊዜ ሲታሰብ አብዛኛው በእኛ በአገልጋዮችም ሊሆን ይችላል፣ በውጭ ላሉም ሰዎች ሊሆን ይችላል፣ ምናልባትም ቤተክርስቲያን የሆነ ሰዓት ላይ መጣም ሰው ሊሆን ይችላል። ጅራፍ አበጅቶ እኮ ካህናቱን ጅራፍ አበጅቶ እኮ በቤተ መቅደስ እኩይ ተግባር የሚፈጽሙትን ክርስቶስ መጥቶ የገረፈ አስወገዳቸው፣ አስወጣቸው ወይም ደግሞ ሰራላቸው አይነት ነገር የሚናገሩ ወይም እንናገር ብዙ ሰዎች አለን። ግን ዞሮ የሚያስተምረው ራሳችን ነው። ምክንያቱም ቅድም እንደነገር ነው ቤተ
ቤተ መቅደስ ነን፣ የእግዚአብሔር ማደሪያዎች ነን። የእግዚአብሔር ማደሪያዎች ደግሞ ከሆንን ምን ያህል ክርስቶስ ቢመጣ ማናችንም እንደማንቀር ልብ ልንል ያስፈልጋል። ስለዚህ በጅራፍ በንስሐ ራሳችንን አጽድተን እኩይ የሆኑ ተግባሮችን ትተን ስጋዊ የሆኑ ነገሮችን ለቀን የነፍስ ምግብን ተመግበን ቅዱስ ስጋውን ክቡር ደሙን በልተን ጠጥተን የመንግስቱን ነገር ልናስብ ያስፈልጋል እንጂ ሌላው ሰው ላይ ልንጠቁም አያስፈልግም ማለት ነው። መሰረታዊ ትምህርት ያ ነው እና ይሄ እነሱ እስራኤላውያን ያንን ነገር በማድረጋቸው ብዙ መከራ ደርሶባቸዋል። እንደሚታወቀው አስቀድሞ ፊት እንደነገርኳችሁ ስገባ ለሶስት መከፈላቸው ምንድነው? ለሁለት አስቀድሞ ለሁለት ሲከፈሉ አንዱ ዋናውና መሰረታዊ ነገር ያለ መግባባትና ስልጣን የመፈለግ ስጋዊ የሆነ ነገር ላይ ትኩረት የማድረግ እምቢ ማለት ከእግዚአብሔር ጋር አለመገናኘታቸው ለአሦራውያንና ለባቢሎናውያን እንዲገዙ ሆነዋል። እስራኤላውያን አሦራውያን ከላይ በኩል ያሉትን የሰማርያ 10 ነገድ እስራኤል ተብሎ የሚጠራውን ወስዷቸው ባርኳቸው ማንነታቸውን አጥፍተውባቸው ከእግዚአብሔር ይልቅ ጣዖት እንዲያመልኩ አድርጓቸው ብዙ መከራ ደርሶባቸው ነበር። በዚህም ያሉት እነዛ በጠላት ሲያዙ እንኳን ተደረገባቸው በማለት ደስ ይላቸው ነበር። ያንን ነገር በማድረጋቸው እግዚአብሔር እነሱም ላይ ደግሞ ሌላ መከራ አምጥቶባቸዋል፣ በባቢሎናውያን ማለት ነው። እነርሱም በብልጣሶር ብዙ መከራ ደርሶባቸዋል። እንደምታውቁት በባቢሎን ብዙ ቤተ መቅደሱ እንደፈረሰ እስራኤላውያን እዛ በምርኮ ብዙ ዘመን እንደኖሩ አይተናል። ማለት መጽሐፍ ቅዱስ ብቻም ሳይሆን የታሪክ ድርሳናት የቅርብ ጊዜ ሰዎች በእንደዚህ አይነት በተቆፈሩ ቁፋሮች የደረሰባቸው መከራ በእንደዚህ አይነት ሁኔታ ያስረዱን ነበረ። ምን ልላችሁ ፈልጌ ነው? በአጭር ቃል እነርሱም ለእንደዚህ አይነት ነገር የመደረጋቸው በየቦታው ምኩራብ ሰርተው በየቦታው ተበትነው እንዲቀሩ ያደረጋቸው እግዚአብሔርን ያለማመን፣ እግዚአብሔርን ያለመቀበል፣ ማንነታቸውን ከሰይጣን ግብር ጋር ግብራቸው በማድረጋቸው የተነሳ ስለሆነ እስራኤላውያን የደረሰባቸው በእኛም ላይ እንዳይደርስ ልንጠነቀቅ ያስፈልጋል። ሁለተኛው እስራኤላውያን የደረሰባቸው መከራ ምንድነው? ካያችሁ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ብዙ ነገሮችን ሊያደርግላቸው መጥቶ ሳለ ነገር ግን እነርሱ እንዳልተቀበሉት በማድረጋቸው አልቅሶላቸው ከማልቀስም በላይ እጅግ በጣም ብዙ ነገሮችን አስጠንቅቋቸውም ሊመለሱ ባለመቻላቸው ምክንያት በሮማሎስ አማካይነት ኢየሩሳሌም ወድማለች፣ ጠፍታለች። ቤተ መቅደሱ ጠፍቷል። መስዋዕት የሚሰዉበት ቦታ አጥተዋል። ማንነታቸው አሁን እንዳለው ሆነዋል ማለት ነው። ብዙ መከራ ደርሶባቸዋል እና በአጭር ቃል ልንረዳ የሚያስፈልገው እግዚአብሔር አምላክ በምኩራብ ያደረጋቸው ነገሮች ለኛ ብለን ልንሰማ ያስፈልጋል። ምክንያቱም ሰው ኢትዮጵያውያን እንደሚናገሩት ያበራሽን ጠባሳ ያየ በእሳት አይጫወትም ነውና ነገሩ ሁላችንም በእስራኤል ላይ የደረሰው ነገር በእኛ ላይ እንዳይደርስ ራሳችንን በቅድስናና በንጽህና ልንይዝ ያስፈልጋል። በውስጣችን ያለውን ይሄ መጥፎ የሆኑ ስጋዊ የሆኑ ዝሙቱ፣ ቅናቱ ብዙ እጅግ በጣም የስጋ ስራ የተገለጠ ነው። እርሱም ሟርት፣ ጥል፣ ክርክር፣ አድመኝነት እነዚህ የመሳሰሉት ነገሮች በነፍሳችን በስጋችን በዚህ ቤተ መቅደስ ማንነታችን ነግሰውብን ከሆነ ልናስወግድና ልናጸዳው ያስፈልጋል ማለት ነው። እግዚአብሔር አምላካችን በቸርነቱ በምሕረቱ የንስሐ ሕይወት ሰጥቶን ንስሐ ገብተን ቅዱስ ስጋውን ክቡር ደሙን በልተን ጠጥተን የመንግስቱ ወራሽ እንዲያደርገን የእርሱ በጎ ፈቃድ ይደረግልን። ወስብሐት ለእግዚአብሔር።